ወደ ተግባር ሊቀይሩት የሚፈልጉት ሀሳብ አለዎት? የገንዘብ እጥረት እቅድዎን እንዳያሳኩ እንቅፋት ሆኖብዎታል? ዛሬም በቀላሉ በስልክዎ ሊያገኟቸው የሚችሉትን የፋይናንስ ድጋፍና የስፖንሰርሺፕ እድሎችን እነግራችኋለሁ። ያስታውሱ፣ እነዚህ እድሎች እስከ $100,000 ድረስ ሊያሸልሙም ይችላሉ። እንኳን ወደ ቻናላችን በደህና መጡ። ዛሬም እንደተለመደው በዚህ ቪዲዮ ውስጥ ለግለሰቦች፣ ለስታርታፖች፣ ለንግድ ተቋማት፣ መንግስታዊ ላልሆኑ ተቋማት እንዲሁም ለማህበራት የተከፈቱ የግራንትና የፌሎሺፕ እድሎችን ይዘን ቀርበናል። የቀረቡት ፈንዶች ዓላማ፣ የፈንድ መጠን፣ ለፈንድ ማመልከቻ መጨረሻ ቀናት እንዲሁም እንዴት ማመልከት እንደሚችሉ መረጃዎችን እናደርሶታለን። ያስታውሱ፣ ሰብስክራይብ አድርገው ይጀምሩ። በዚህም ያለምንም ወጪ እኛን ያበረታታሉ። እስከ ቪዲዮ መጨረሻ ከታተሉ። አንዱ እድል ለእርስዎ ሊሆን ይችላልና። እድል 1 ለግለሰቦች ዘ ወርልድ አካዳሚ ኦፍ ሳይንስስ TWASDFG ኮኦፕሬሽን ቪዚትስ ፕሮግራም። ይህ ቪዚት ፕሮግራም እስከ $100,000 ድጋፍ ይሰጣል። ዓላማው አፍሪካዊ ሳይንቲስቶችን ከጀርመን ምርምር ተቋማት ጋር ለ3 ወራት ማገናኘት ነው። የማመልከቻ የመጨረሻ ቀን ኤፕሪል 15 2026። ይህ ዕድል ዓለም አቀፍ ግንኙነት ለመጀመር ረጅም ጊዜ የሚቆይ ትብብር ለመፍጠር ትልቅ ዕድል ነው። እርስዎ የምርምር ባለሙያ ከሆኑ ይህን ዕድል አያሳልፉት። ለበለጠ መረጃ ሊንኩን ቴሌግራም ቻናላችን funds4project.et ላይ ማውረድ ይችላሉ። ሌላው ኢንተርራሻ ፌሎሺፕ ፕሮግራም ኢን ሜዲሲን ኤንድ ኢንፎርሜሽን ቴክኖሎጂ ነው። ይህ ኢንተርራሻ ፌሎሺፕ ፕሮግራም ሕክምና ላይ ያተኮረው ፌሎሺፕ ተሳታፊዎችን የሩሲያ የጤና እንክብካቤ ተቋማት ከሚጠቀሟቸው አዳዲስ የሕክምና ቴክኖሎጂዎች ጋር ማስተዋወቅን ዓላማ ያደረገ ሲሆን፣ ሁለተኛው ደግሞ በመረጃ ቴክኖሎጂ መስክ ለተሰማሩ ባለሙያዎች የተዘጋጀ ሆኖ ትኩረቱ አርቲፊሻል ኢንቴሊጀንስ እና ስማርት ሲቲ ሲስተሞች ላይ ነው። ለሁለቱም የመጨረሻ ማመልከቻ ቀን ኤፕሪል 6 2026 ዓ.ም። ለበለጠ መረጃ ሊንኮቹን ከቴሌግራም ቻናሎችን funds4project.et ላይ ማውረድ ይችላሉ። እድል 2 ለስታርታፕ ቢዝነሶች ማስተርካርድ ስታርት ፓዝ ኢመርጂንግ ፊንቴክ ፕሮግራም። በዚህ መስክ ላይ ስታርታፕ ካለዎት ይህን በጥሞና ያዳምጡ። እድሉ ለፊንቴክ እና ክላይሜት ስታርታፕ የተከፈተ ነው። ቀጣይነት ያለው እድል ስለሆነ የመጨረሻ ማመልከቻ ቀን አልተቀመጠለትም። ያስታውሱ፣ ይህ ፕሮግራም ገንዘብ ብቻ አይደለም፣ ኔትወርክ፣ መንተርሺፕ እና ዓለም አቀፍ የገበያ ግንኙነቶችን ለመፍጠር ያስችላል። ከትንሽ ሀሳብ ወደ ትልቅ ኩባንያ የመሻገር ህልም ካሉት እድሎን ይሞክሩ። የበለጠ መረጃ ሊንኩን ከቴሌግራም ቻናላችን funds4projects.et ላይ ማውረድ ይችላሉ። እድል 3 ለንግድ፣ መንግስታዊ ላልሆኑ ተቋማት እንዲሁም ለማህበራት። ይህን እድል ያቀረበልን ኮመን ፈንድ ፎር ኮሞዲቲስ ነው። ይህ ፈንድ እስከ $1 ሚሊዮን የሚደርስ የብድር እድል ይዞ ቀርቧል። የማመልከቻ የመጨረሻ ቀን ኤፕሪል 1 2026 ነው። ዓላማው አነስተኛ ገቢዎች ያላቸው ገበሬዎች ማበረታታትና አካባቢ ኢኮኖሚን ማጠናከር ነው። ማህበረሰቡን ለመቀየር ፕሮጀክት ካለዎት ይህን እድል ይጠቀሙበት። ዓላማው አነስተኛ ገቢ ያላቸውን ገበሬዎች ማበረታታትና አካባቢያዊ ኢኮኖሚን ማጠናከር ነው። ማህበረሰቡን ለመቀየር ፕሮጀክትን ካለዎት ይህን እድል ይጠቀሙበት። ለበለጠ መረጃ ሊንኩን ከቴሌግራም ቻናላችን funds4project.et ላይ ማውረድ ይችላል። እንደምታዩት እድሎች አሉ። ጥያቄው አንድ ነው። እርስዎ ዝግጁ ኖት? ዛሬ ከቴሌግራም ቻናላችን አንዱን ሊንክ ክፈቱ።
ዛሬ ማመልከት ጀምሩ። ምናልባት ቀጣዩ ታሪክ የእርስዎ ይሆናል። በየሳምንቱ የሚቀርቡ ተመሳሳይ እድሎች ተጠቃሚ ለመሆን ላይክ ያድርጉ፣ ኮመንት ላይ ሀሳብ ወይም ጥያቄውን ያጋሩ፣ እንዲሁም ሰብስክራይብ በማድረግ በየሳምንቱ የፋይናንስ እድሎችን ማቅረባችንን እንድንቀጥል ያበረታቱ። ለበለጠ መረጃ ሊንኮችን ከቴሌግራም ቻናላችን fundsforprojects.it ላይ ያወርዱ። በቀጣዩ ሳምንት በሌሎች እድሎች እስከምንገናኝ መልካም ሳምንት።